እግዚአብሔርን እጅግ አድርገን እናመሰግናለን። መጽሐፍ ቅዱስ ያዛችሁ ከኔ ጋራ ሁለተኛ ነገሥት ምዕራፍ 7 ላይ አብረን እናወጣና እናንተ ቤታችሁ የቤት ስራን የምሰጣችሁ ምዕራፍ 6 ከ24 እስከ 33 ታነባላችሁ። ምዕራፍ 6ን ምዕራፍ 7ን ደግሞ ከ1 እስከ 8 ታነባላችሁ። ሐሳቡ እንዲያያዝላችሁ እኔ ምዕራፍ 7ን ቁጥር 1ንና 2ን አንብቤ አጭር ጸሎት እንጸልያለን። እግዚአብሔር ቃሉን እንዲባርክልን። ምዕራፍ 7 ቁጥር 1እና 2ን በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማሪያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያም ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረው አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይህ ነገር ይሆናልን አለው። እሱም እነሆ በዓይኖች ታያለህ ከዛም አትቀምስም አለው ይላል። እንጸልይ። እግዚአብሔር እንዲናገረን ቃሉን እንዲያስተምረን እንጸልያለን። ቃሉ የሚሰራ ስለሆነ ቃሉ ለጠቅላላ ዕውቀት ስላልተጻፈ ለሕይወት ለደህንነት ስለተጻፈ የእግዚአብሔር ቃል የሚሰራ 2 አፍ ካለው ሰይፍ ይልቅ የተሳለ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ የሚወጋ የሰውን የውስጥ ስሜት ሳይቀር የሚመረምር ይላል እግዚአብሔር ቃል። ይሄ ከዘመኑ ቴክኖሎጂ በላይ ነው። የዘመኑ ቴክኖሎጂ ነፍስንና መንፈስን መለየት አይችልም። ቃሉ ግን ይችላል። ይህ ቃል ለክብሩ ይገለጥ፣ ለጥቅማችን ይገለጥ። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። በዚህ ቀን እንድናመልክህ በፊትህ እንድንሆን ካንተ ጋር ህብረት እንድናደርግ እድል ስላገኘን እናመሰግንሃለን። በቃልህ ገበታ ዙሪያ እንድንሰበሰብ እድል ስላገኘን እናመሰግንሃለን። ሁሉ የተፈጠረበት የሌለውን ማኖር የሚችለው ቃልህ በዚህ ቀን ወደኔና ወደ ወገኖቼ ጆሮና ልብ ሲመጣ ይህ ቃል እግዚአብሔር ስንሰማው በልባችን ውስጥ እግዚአብሔር እንዲፈስ እንዲጣፍጠን እንድንበላው በኢየሱስ ስም ጸልያለሁ። በዚህ ቃል ወደ አንተ መቅረብ እንዲሆንልን እለምንሃለሁ። በዚህ ቃል መተናነጽ እንዲሆንልን እንለምንሃለን። በዚህ ቃል ሰዎች ካሉበት ነገር እንዲወጡ እንጸልያለን። ሁሉን ማድረግ የሚችለው ክቡር የሆነው ቃልህ ለክብርህ የተገለጠ ይሁን። ክቡር የሆነውን ቃልህን መንፈስህ ይግለጠው። ቃልህ ሲገለጥ ህዝብ ደግሞ ካለበት ነገር ይውጣ። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። አሁን ላነበብኩት የመጽሐፍ ቅዱስ ክፍል ርዕስ አለኝ። ርዕሴ ሰው ሲጨርስ እግዚአብሔር ይጀምራል ብየዋለሁ። ሰው አለው ጥግ፣ ሰው ጥግ አለው። እግዚአብሔር ለዘላለም ጥግ የለውም። ከቅድም እንዳልኳችሁ ታሪኩ ሁለተኛ ነገሥት ምዕራፍ 6 ከቁጥር 24 ጀምሮ ነው ታሪኩ የሚጀምረው። እዛ ጋር ነው የሚጀምረውና ምዕራፍ 6 ከቁጥር 24 ጀምሮ የእግዚአብሔር ቃል ምን ይላል? የሶሪያ ንጉስ ወልደ አዴር ሰማርያን ከበባት ይላል። ሰማርያን ከበባት። ወደ ሰማርያ የሚገባው እንዳይገባ የሚወጣው እንዳይወጣ ከተማይቱ በቃ ታጠረች። ከዚህ የተነሳ የሆነውን ነገር ስንመለከት እዛ ቦታ ላይ የሚገርም ነገር ነው የሆነው። በመጀመሪያ ደረጃ ከተማይቱ በጠላት እጅ ስለወደቀች ብቻ ከተማይቱ ከፍተኛ ችግር ውስጥ ወደቀች። ሚበላ ሰው እስኪያጣ ድረስ ሰው መብላት የሚገባውን ነገር እንዳይበላ እስኪገደድ ድረስ መብላት የሌለበት በልቶ የማያውቀውን ነገር ለመብላት እስኪገደድ ድረስ ከተማይቷ በጠላት እጅ ወደቀች። ያቺ ከተማ ደግሞ የእግዚአብሔር ሕዝብ የሚኖርባት ከተማ ነች። ንጉስ ያላት ከተማ ነች። ትልልቅ የእግዚአብሔር ሰዎች የነበሩባት ከተማ ነች። ሁሉ ያለ እግዚአብሔር ካልመጣ ምንም አይሆንም። ከተማይቱ በከፍተኛ ችግር ወድቃለች።
ነገስታቱ ህዝብን ማዳን አቅቷቸዋል። እግዚአብሔር ሰዎች ጣልቃ ገብተው ይሄንን ቀን መለወጥ አልቻሉ። ቀኖች እየገፉ በሄዱ ቁጥር ጨለማው እየበረታ መጣ። ታሪኩን ስትመለከቱ ነገስታቶች ለርዳታ ሲጠየቁ ምን አሉ? እግዚአብሔር ያረዳችሁን ነው እናረግላችኋለሁ። የሚገርመው ነገር ለካ እግዚአብሔር አብሮ ሲሆን ነው የሚረዱም ሰዎች መርዳት የሚችሉት። የሆነ ታይትል ምናምን ስላለ አይደለም ሰው የሚረዳው። የሆነ ነገር ስላለው አይደለም። እግዚአብሔር መንገዱን ሲያቀናለት ነው። የተጨነቁ ሰዎች ወደ ነገስታት ሄዱና እርዳታ ለመኑ። እርዳኝ እግዚአብሔር ያረዳችሁን እኔ ምን አረጋችኋለሁ? ለካ እግዚአብሔር ሲረዳ ነው ነገር ጥሩ የሚሆነው። ነገሮች ተጣበቡ። ወላጆች በልጆቻቸው ላይ ጨከኑ። ይሄን ክፉ ቀን ዛሬ አንቺን ልጅ በልተን ነገ ደግሞ የኔን ልጅ በልተን እንለፋለን። ግርምም ክፉ ቀን ለካ ያጨካከናል። እንደዚህ እየተወጠረ ሄደና ትላንትና በእግዚአብሔር ፊት ማቅለብሰው እግዚአብሔር ወይ ጣልቃ ገባ ሲሉ የነበሩት ነገስታቶች የእግዚአብሔርን ሰዎች ለመግደል ሰይፍ አነሱ። ሁሉ ተሰጋ። ነቢያቱ ሲጠየቁ ከላይ ካልሆነ እኔ ከየት አመጣዋለሁ? ትንቢት ከኪስ አይወጣ፣ ትንቢት ከሰማይ ነው። ከኪስ የሚወጣው አያድንም፣ ምንም አይፈጥርም። ከሰማይ የሚመጣው ግን ሁሉን ያረጋል። ሁሉ አለቀበት። ህዝብ አለቀበት፣ ነገስታቱ አለቀባቸው። የማያልቅበት እግዚአብሔር ሁሉ እጅ ሲሰጥ እግዚአብሔር መጣ። ሰው ሲጨርስ እግዚአብሔር ሳካ ይጀምራል። ይህን ክፍል ስንመለከት ባለቁ በተቆረጡ ነገሮች ላይ የህዝቡን ጨለማ ለማንሳት እግዚአብሔር የሄደባቸውን መንገዶች አንድ 3 ነገሮች ከዚህ ክፍል እንመለከታለንና ይሄ ያነበብኩትን ስንመለከት ከተማይቱ ላይ ያለ ችግር በጣም የተደራረበ ችግር ነው። ይሄን የተደራረበውን ችግር ለማንሳት ግን እግዚአብሔር ድንገት ባልተጠበቀ ጊዜ መጣ። ምን አለ? ነገ በዚህ ጊዜ እንዲህ አይሆንም ማለት። ሰው የአህያ ራስ አይበላም። ሰው የርግብ ኩስ አይበላም። ሰው የሰውን ስጋ አይበላም። ሰው እንጀራ ይበላል። የሚገርመው ይሄን ክፍል ሁሌ ይገርመኛል። ይሄ እግዚአብሔር እዚህ ጋር እየተናገረ ያለው እንጀራ የሚባለው ነገር ወይም እህል የሚባለው ነገር ዱቄት አንድ መስፈሪያ መልካም ዱቄት 2 መስፈሪያ ገብስ የተባለው ነገር ዝም ብሎ ዱብ የሚል ነገር አይደለም። እንደ በረዶ አይደል እንዴ? ፕሮሰስ አለው። መታረስ አለበት፣ መዘራት አለበት፣ ወቅቱን ጠብቆ በሚመጣው ዝናብ መብቀል አለበት፣ መታጨድ አለበት፣ ወደ ጎተራ መግባት አለበት። እነዚህ ሁሉ ነገር አልሆነም። ግን እግዚአብሔር ነገ እንጀራ አለ። ይሄ ዊሽ ሳይሆን እውነት ነው። ዊሽ ያው ሰው የሚያስበው ነው አይደል? ዊሽ የሚያስበውን ይቅና ምናምን ጉድላክ ይባላል። ዊሽ አይደለም እግዚአብሔር የተናገረው። ይሆናል ነገ እንዲህ አይነት ጨለማ የለም አለ እግዚአብሔር። ነገ እንዲህ አይነት ጨለማ የለም አለ። ነገ በሰማርያ በር ፀሐይ ይወጣል። ነገ በሰማርያ በር ይሄ ታሪክ ይቀየራል። ነገ የሰማርያ ታሪክ ተለውጦ አዲስ ነገር ይሆናል አለ። እህል አለ፣ ጥሬው አለ፣ በአይነት ዱቄቱን ጥሬውን ትበላላችሁ። ማን አለ? ከኔ ከፍ ያለ አይደለም። የሆነ ነገር ያጠራቀመ የያዘ አይደለም። ትንሽ ዕውቀት ያለው አይደለም። ሁሉን የሚችል እግዚአብሔር አለ። የሚገርመው ሲናገር ቤቱን ጓዳ ጎድጓዳውን ቤተ መንግስቱን የሚያውቅ አንድ ሹም ሰማና እግዚአብሔር በሰማይ መስኮቶችን ቢያደርግ ይህ ነገር ይሆናልን አለ። ምን ማለት እንደሆነ አልገባኝም። ግን እንዲህ ሲመስል እህሉን እንኳን እንዲህ ቢለቀው በዚህ ልክ እኛ ሰፈር ኑሮ ይረክሳል ወይ?
የኛ ጥያቄ በዚህ ልክ ይመለሳል ወይ? የተደራረበ ዘመን ያስቆጠረ ችግር ያለን ሰዎች አንተ በመትለው ፍጥነት አንተ በመትለው ሁኔታ እንዲህ ነገሩ ቀላል ይሆናል። አንዳንድ ጊዜ በህይወታችን ጊዜ ያስቆጠሩ በጣም የከበዱ ነገሮች እኛን በከበዱ መጠን ሰማይም የሚከብዱ ይመስለናል። ኖ ሰማይ ከባድ የሚባል የለም። እኛን ያጎበጡን ነገሮች ለኛ ሩቅ የሆኑ ነገሮች ለላይኛውም ሩቅ የሚሆን ይመስለናል። እኛን ኮንቪንስ ያደረጉ ነገሮች የላይኛውን ኮንቪንስ የሚያደርጉ ይመስለናል። ነው የለም እንደዛ። ጌታ መጣ ድንገት። እግዚአብሔር ችግር የሌለን ነገር ማኖር አይደለም። የሞተን ነገር ማስነሳት አይደለም። የተቀባዩን ልብ ማዘጋጀት ነው እግዚአብሔር ችግር። የተቀባዩን ልብ አደርጋለሁ ሲል አሜን የሚል ሰው ማጣት ነው እግዚአብሔር ችግር። እዚህ ቦታ ላይ እግዚአብሔር ድንገት አሁን ነብዩ መልእክት ነው የመጣለት ቃል ነው የመጣለት እንጂ መንገዱን አያውቅም፣ እንዴት እንደሚሆን አያውቅም፣ አደራረጉን አያውቅም። እግዚአብሔር ግን ምን በላለው? ነገ በላቸው አለው። ነገ በላቸው። ነገ እንዲህ አይሆንም በላቸው። ዲቴል ነገር ቢጠየቅ ኤልሳ እኔ እንደማሰው ጠይቁታን የሚለው ጠይቁት። እኔ ያለኝን የተናገርኩት ምንም አደራረጉን አያውቅም፣ ከየት እንደሚጀምር አያውቅም፣ ከሰማይ ያወርደው ከምድር ያብቅለው ከጎን ያምጣው አያውቅም። እግዚአብሔር ግን ነገ በላቸው አለው። ነገ አለ። አንዳንድ ጊዜ እግዚአብሔር እንዲህ ነው። አለቁ ነገሮች ተቆረጡ በቃ እጅ ሰተን በቃ ባለው ሁኔታ አንዳንድ ጊዜ እኮ ጸልየን ታግለን አንቋቁተን ያኛውንም በተን ነክተን ሁሉ ሎክ ሲሆን ምን እናደርጋለን? አክሰፕት እናደርጋለን። በቃ እንቀበለዋለን። እንግዲህ ዛካዩ ጸይ ምናምን ብለን እንሄዳለን። ድንገት መጥቶ እግዚአብሔር የሆነውን በተን ይነካል፣ ሁሉም ይበረጋገዳል። ያኔ ይቸግራል ነው። አሜን። አሳውዛላችሁ ሉቃስ ወንጌል ምዕራፍ 1 ከቁጥር 6 የሆኑ ባልና ሚስቶች ያለ ነቀፋ የሚሄዱ በእግዚአብሔር ሥርዓት የሚሄዱ እግዚአብሔርን የሚፈሩ የሆነ የሰፈር ሰው አይደለም የመሰከረላቸው፣ እግዚአብሔር ራሱ የመሰከረላቸው ዘካርያስና ኤልሳቤጥ ያለ ነቀፋ ነው የሚሄዱት ይላል አለቃሉ ቃሉ ላይ ያለ ነው። የሆነ ነገር ገጠማቸው። የሚፈልጉትን ነገር ያጡ፣ በሚፈልጉት ጉዳይ ላይ የሆነ ጊዜ ላይ የጸለዩ ልጅ የላቸውም አይደል? ስለ ልጅ ግን ጸልዩ ያውቃሉ እኮ። አልጸለዩም እንዴ ይላል። ጸሎትህ ምን ብሎልሃል ያለ? ጸልየው የሚያውቁ ብለው ሁሉንም ነገር ሞክሮ ያልሆነላችሁ በቃ እንግዲህ እግዚአብሔር እንዲሆኝ በቃ ያገለግልኩ እንድኖር ፈቅዶ ነው ምናምን ብሎ አክሰፕት አድርገው ይሄዱ የነበሩ ሰዎች ጋር ድንገት ከች አለ ጌታ። ድንገት ነው የመጣው። ድንገት በክፍሉ ተራ እያገለገለ እያለ መልአኩ ድንገት መጣና አስደነገጠው አይደል? ሰውየው አስደነገጠው። በቃ ቤተ መቅደስ ውስጥ የተለመዱ የሚኖሩ ነገሮች አሉ። ሁሌ በቦታው እዛ ጋር አገልግሎቱ የሚጠቅሙ ነገሮች በቦታው አሉ። ግን ድንገት ያልተለመደ እንግዳ መጣ። ሲደነግጥ ምን አለ መልአኩ? ዘካርያስ አትፍራ፣ ላስደነግጥ አልመጣም። የምስራች እየመጥቻለሁ። ጸሎትህ ተሰምቷልና አትፍራ። ገርማል። የትኛው ዴሊት ያረከው አንተ? አንዳንዴ ዴሊት የምናረጋቸው ጸሎቶች አሉ እኮ። ዴሊት እናረጋቸዋለን፣ እንተዋቸዋለን። ሚስት ኤልሳቤጥ ትጸንሳለች፣
ወንድ ልጅ ተወልዳል ይሄ ልጅ ደግሞ ዝም ብሎ ልጅ አለ አነጋጋሪ ልጅ ነው ይሄ ልጅ ደግሞ በቃ የህዝብ የአገር መብራት ነው አለው አሁን የልጁ ትልቅነት እሱ አልደነቀው እንዴት ይሆናል አለ እንዴት ይሆናል እኔ ሸምግያለሁ ሚስቴስ አርጅታለች ይሄ እንዴት ይሆናል ይሄ ትክክል ስለመሆኑ ምን ማረጋገጫ አለኝ ተፈጥሮ በቃ ሸብቦ ይዞታል ተፈጥሮ የሆነ በቃ ተቀብሎ ረጅም መንገድ እየሄደ ያለ እግዚአብሔር ሊያሳግፈው መጣ ቀና ሊያረጋው መጣ አልዋጥ አለው አሜን ማለት ታገለው ይሄኮ የመጣው ከየት ነው አለ ከሰማይ ነው ይሄንን የምስራች ለማብሰር እግዚአብሔር መልአክ ነው እኮ ይላከው አለው አንዳንድ ጊዜ ያልቃል እኛ ሰፈር እኛም ያለውን ሁኔታ ባለበት ሁኔታ እቅፍ አድርገን መኖር እንፈልጋለን ጌታ ድንገት መጥቶ ሊያስረግፍ ሲል ማራገፍ ያቀተናል ያለቀ ነገር አለ እናንተ ሰፈር ወገኖች ያለቀ ነገር አለ ጌታ ድንገት ይመጣል ድንገት ያለቀው እኛ ሰፈር ነው ሰማይ ገና ነው በሱ ፊት ገና ነው እግዚአብሔር ጋር ገና ነው እግዚአብሔር ጋር መቼ ተጀመረን እና አንዳንድ ጊዜ እኔና እናንተ ጋር ሲያልቅ እኔና እናንተ ጋር ጉዳዩ መጠናቀቂያው ሲሆን በእኔና በእናንተ እጅ ነገሩ እንደሞተ ስናረጋግጥ እኔና እናንተ ጉዳዩን ከእጃችን ስናወጣው ሰማይም በቃ ከሰማይ የሚወጣ ይመስለናል ሰው ሲጨርስ ጌታ ይጀምራል ሉቃስ ወንጌል ምዕራፍ 5 ላይ አንድ ጥቅስ ልጨምርላችሁና ወደ ሁለተኛው ሐሳብ ሄዳለሁ ምዕራፍ 5 ላይ ከቁጥር 1 እስከ 6 እስከ 7 እናንተ አንብቡት እዛ ቦታ ላይ ነገር ያልሆነላቸው ያለቀባቸው ጌታ ድንገት ስለመጣላቸው ሰዎች እዛ ቦታ ምን እንመለከታለን አሳጥማጆች ናቸው አሳላጠምዶ ይደል እነዚህ ሰዎች ፕሮፌሽናልስ ናቸው አንዳንድ ባለሙያዎች እዚህ እንደሚባል አላቀመኛ ሀገር በጣም በሙያው የቆዩበት ሙያ ሲሆን እንዲህ አይነት ነገር ትችላለህ ወይ ሲባሉ ምን ይላሉ ጥርሴን የነቀልኩበት ነው ይላል ለነ ጴጥሮስ አሳ ማጥመድ ጥርስ የነቀሉበት ነው ፕሮፌሽናልስ ናቸው የሚገርመው ነገር ግን አንዳንዴ ፕሮፌሽን ወንዝ ያሻገርም አንዳንዴ ፕሮፌሽን አለ ግን አይለም አለ ግን አይጠቅምም እነዚህ ሰዎች በቃ ብዙ ቀን አሳ አጥምደው ኖረው ያቃሉ ሸጠው ያቃሉ ተዳድረው ያቃሉ በልተው አብልተው ያቃሉ ያቀን ግን አሳ ፈልገው አሳ አጡ የቃጥረት የለም መረው አለ ጀልባው አለ ውሃው አለ አሳው አለ ሞያው አለ ግን ያን ቀን እንጀራ የለም ሌሊቱን በሙሉ ሲደክሙ አደሩ ምንም አሳ አልያዙ ሉቃስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ነው ያልኩት ምንም አሳ አልያዙ ምንም በቃ እጅ ሰጡ እንግዲህ ምን ማድረግ ይቻላል መረባቸውን ያጣው ጌታ ድንገት መጣ ከዛ በኋላ ኢየሱስን አገልግሎት ጨረሰ የስምዖን ጴጥሮስ ወደ ሆነችው ታንኳ ሄደና እዚህ ላይ ቆሜ ላስተምር ላገልግላለው ፈቀደለት አስተምሮ ከጨረሰ በኋላ ወደ ስምዖን ዞር አለና የሚገርመው ደስ የሚለው እግዚአብሔር ባለንበት ሁኔታ ያቀናል ሪኮመንዴሽን አያስፈልግም ስለኛ ሁኔታ ሐዘናችንን ያቃል ውድቀታችንን ያቃል ተሸነፍንበትን ያቃል የጎዳንን ነገር ያቃል ምን ልርዳችሁ ምናምን አላለም ቀጥታ ወደ ገደለው ነው ሄደው ወደ ገደለው የሚባል ቋንቋ አለኛ ጋር ወደ ዋናው ቁም ነገር ማለት ነው ጴጥሮስ አለው አዎ ወደ ጥልቁ ፈቀቅ በል ለማጥመድም መረብህን ጣል አጥምዶ የማያቅ ነው እኮ እንዲህ ያለው የሚገርመው ግን እዚህ ጋር ጴጥሮስ እግዚአብሔር ረዳው
ምን እንዳለ ታውቃላችሁ? አቤቱ ጌታ ሆይ ሌሊቱን በሙሉ ስንደክም አደርን፣ አንድም ዓሣ አላገኘንም። ይሁን እንጂ በቃለ መረቦችን እጥላለሁ። ቃሉ የሌለን ማኖር ይችላል። በቃለ መረቦችን እጥላለሁ። ትላንትና የታገልኩት እኔ ነኝ፣ ትላንት ያልሆነልኝ እኔ ነኝ። የኔ ሙያ እዚህ ቀን ይችን ቀን አላሳለፈኝም፣ ግን በቃለ መረቦችና ምን አደርጋለሁ? እጥላለሁ። ጌታ ድንገት ይመጣል ወገኖች። ያለቀ ነገር አለ እናንተ ሰፈር? ያለቀ በቃ ያላችሁት ጌታ ድንገት ይመጣል። ሲመጣ ደግሞ የሚመጣው ጀርባ መታ ኢትስ ኦኬ ሊል አይመጣም። ኢትስ ኦኬ ይባላል። በቃ አክሰፕት አድርገው ነው። ኢትስ ኦኬ እኮ አክሰፕት በቃ ምን ማለት በቃ ምንም የሆነ ማጽናናት ነገር ሊያደርግ አልመጣም። ሊያወጣ ይመጣል፣ ሊያድን ይመጣል፣ ሞተውን ሊያስነሳ ይመጣል፣ የጠፋውን ሊያገኝ ይመጣል። እነዚህ ሰዎች አለቀ፣ ተቆረጠ፣ ነገስታት እጅ ሰጡ፣ ሁሉ ሰው በቃ ባለው ነገር ላይ አይቻልም ሲል ጌታ ነገ ይቻላል አለ። ነገ እንዲህ ይሆናል አለ። ዛሬ በዙሪያችሁ ያሉት ሰዎች በሙሉ አይቻልም ሊያረጋግጡላችሁ ይችላሉ። ያለቀው አይቻልም ያሉት ወደ ጎን ያሉት ናቸው። የላይኛው ግን እንዲህ አይልም። እሱ ድንገት ይመጣል። ሁለተኛ እዚህ ክፍል ላይ ባለቀ በተቆረጠ ነገር ላይ አዲስ ነገር ሊያደርግ እግዚአብሔር ሲነሳ ባልተጠበቀ ጊዜ ብቻ ሳይሆን አይደለም ባልተጠበቀ ጊዜ ብቻ አይደለም የመጣው። ያልተጠበቁ ሰዎችን ደግሞ ተጠቀመ። ያልተጠበቁ ሰዎችን አንዳንድ ጊዜ እግዚአብሔር 50-50 አይሰራም። ትርፌ ጋር የለም። እሱ ጋር ፔልስ ያለ እንዴ? ፔልስ እኛ ሰፈር ነው። ሰማይ እግዚአብሔር ብቻውን የሚቆም ብቻውን የሚያደርግ አምላክ ነው። አንዳንድ ጊዜ ትልልቁን ተራራ ለማሄድ ለማድቀቅ እግዚአብሔር ትንንሽ ትሎችን ያዘጋጃል። ለምን? የካተርፒለሩን የትልልቁን ዶዘር ጉልበት አይፈልግም። ያልተጠበቁ ሰዎች እዚህ ከቁጥር 3 ጀምራችሁ ስትመለከቱ ይሄንን ታሪክ ትመለከታላችሁ። ቁጥር 3 እና 4 እነዚህ ከከተማው በር ውጪ 4 ለምጻም ሰዎች ነበሩ። እነዚህ 4 ለምጻም ሰዎቹ እንደማንኛውም ሰው የሚራቡ እንደማንኛውም ሰው ችግሩ እየቀጣቸው ያለ እየተቸገሩ ያለ እንደገና ደግሞ ባሉበት ሁኔታ ከከተማው ከህዝቡ ተገለው እንዲኖሩ የተፈረደባቸው ሰዎች ናቸው። ውጭ ያሉ ሰዎች የሚገርመው ነገር ትንቢቱንም አልሰሙ፣ የነብዩንም ቃል አልሰሙ፣ ውጭ ናቸው። ግን እግዚአብሔር አንቀሳቀሳቸው። አንዳንዴ እናንተ ተስፋ የምታደርጓቸው ሰዎች ባሉበት ይያሉ እግዚአብሔር ከሰፈራቸው እዚህ ግባ የማትሉትን ሰው መድኃኒት አድርጎ ያመጣል ጌታ። ለምን እንደሆነ ታውቃላችሁ? ወደ ጎን እንዳታዩ ጌታ ይሄን ሰራ እንድትሉ ብቻ። እነዚህን ሰዎች አንቀሳቀሳቸው። ቤተ መንግስት አሉ። ኤልሳም ትንቢቱን ተናገረ። ማንንም ሳይጠቀም እግዚአብሔር እነዚህን ሰዎች አንቀሳቀሳቸው። ያልተጠበቁ ሰዎች ምንም አይነት ስልጣና ያልወሰዱትን ሊያስፈሩ የማይችሉትን ምንም አይነት ነገር የማድረግ አቅም የሌላቸውን ሰዎች እግዚአብሔር መድኃኒት አደረጋላቸው። አንዳንድ ጊዜ እግዚአብሔር እንዲህ ይሰራል። ለምን? ሙሉ ክብር ስለሚወስድ። ክብር የማን ሁሌ የባለቤቱ ነው። እኔ ቀናተኛ አምላክ ነኝ፣ ክብሬ ለማንም ትርፌ ጋር ጌታ አይሰራም። እግዚአብሔር በሰራው ነገር ላይ ደግሞ እጅ መሰብሰብ አይቻልም። እዚሁ ክፍል ላይ 1-2 ምዕራፍ ወደ ኋላ ስትሄዱ ሁለተኛ ነገሥት ምዕራፍ 5 ላይ ታስታውሳላችሁ። ንዕማን ቤት በምርኮ የተጣለችው አንዲት ትንሿ ብላቴና እስራኤል ከሶሪያ ጋር ሲዋጉ እስራኤላውያን ሲሸሹ መንገድ ጥለዋት ይሄዱ አንዲት ትንሽ ብላቴና ያዟትና ለጦር መሪው ለንዕማን ቤተሰቡን ታገልግል ብለው ሰጡ። ንዕማን በለምጽ የተመታ ሰው ነው። ለምጽ አለበት። ቢድን ደስ ይለዋል፣ ግን መዳን አልቻለም። እቺ ብላቴና እዛ ቤት ቁጭ ብላ ግን አንድ ቀን ምን አለች?
ጌታዬ እኮ በእስራኤል ወዳለው ነብይ ቢሄድ ካለበት ለምጽ ይነሳል አለች። እኛ ሀገር ፈውስ አለ አለች። ሚሽነሪ አይደለችም እኮ የሆነ በረስ እንኳን የምትከፍቱ አቀባይ ምናምን እግዚአብሔር ግን መድኃኒት አደረገ። የሚገርመው ነገር እግዚአብሔር አስታጥቆ የላካቸው ሰዎች የሚናገሩት ነገር ዝም ብሎ መሬት አይወድቅም። ይሄ ልጅ አቦካው ለራት አይበቃም ምናምን የለም። እንደነዚህ አይነት ሰዎች ሲናገሩ ቅርቅር ነው የሚለው ገብቶ ያቺ ትንሽ ልጅ የተናገረችውን ነገር የነዕማን ሚስት ብቻዋን መሸከም አቃታት። ለባሏ ነገረችው። ባሏ ሲሰማው ደግሞ መሸከም አቃተው። ቤተ መንግስት ሄደ። ጊዜችን የህፃን ልጅ ንግግር ይዞ አረ እስራኤል የሆነ መድኃኒት አለ ሲባል ሰምቻለሁ። መሸከም አቃተው። ንጉሱ ጋር ሲደርስ ንጉሱ ደግሞ ለራሱ መሸከም አቃተው። አንድ ህፃን ልጅ አምኖ ሰው የድጋፍ ደብዳቤ ይጽፋል። አንድ ህፃን ልጅ አምኖ ሰራዊት በቃ እንዲህ ትክትልትሎ ይሄዳል። ሰውየው ስጦታ ሳይቀር ነው ተሸክሞ ትንሽ ልጅ ነው የተናገረችው። የሰማዩን መልእክት ትልቅ ትንሽ አይልም። አጥርቶ የማይናገረው ሰውዬ ይህ ህፃን ልጅ ቢናገረው ያ ከህፃኑ አፍ የወጣው ቃል ትልልቅ ነገሮችን ማድረግ ይችላል። ያቺ ህፃን ልጅ የተናገረችውን ነገር ይዞ በቃ ደብዳቤ ጻፈ ለእስራኤል ንጉስ ሰላም ላንተ ይሁን። ይሄ ወደናንተ ይሄን ደብዳቤ ይዞ የመጣው ሰው በአገራችን በጣም የተወደደና የተከበረ ነው። እንደምታየው በለምጽ የተመታ ነው። እናንተ ጋር ደግሞ መፍትሄ እንዳለ ተሰምቷልና የተለመደውን ትብብር አድርግለት ከሰላምታ ጋር ፊርማ። ይሄ ቃሉ ላይ የለም። የኔ ደብዳቤ ነው። እኔ ነኝ ያረቀኩት። እና ያን ደብዳቤ አነበበና ንጉሱ ምን አለ? ልብ አድርጉልኝ የሰውዬ ነገር እየፈለገኝ ነው አለ። ለካ መገለጥ በተለቀ አይደለም። ያቺ ትንሿ ልጅ እኛ ሀገር እግዚአብሔር ይሰራል እያለች ነው። ንጉሱ ደግሞ ምን እያለ ነው? እዚህ ምንም የለም እያለ ነው። ከለከለ ደብዳቤውን ልብሱን ቀደደ። ምን እየሆኑ ነው እነዚህ ሰዎች? እኔ በእግዚአብሔር ቦታ ነኝ ወይ ሰውን ከለምጾ የማነጻው? ብዙ ነገር አለ። ኤልሳ መልእክት ላከ። በእስራኤል ዘንድ ነብይ እንዳለ ሰምቷልና ወደ እኔ ላኩታል። የጤኒቷ ልጅ መልእክት ነው ልክ እያለ ነው። እግዚአብሔር ያልተጠበቁ ሰዎችን ይጠቀማል። ያለቀ ነገር አለና አንሰፈር ያለቀው ተስፋ የቆረጥንበት ትልልቁን እንቆቅልሾቻችንን ምናልባት ከስራችን በቃ የወጡትን ትንንሽ ልጆች እግዚአብሔር መድኃኒት አድርጎ ያስነሳቸዋል። ከምንም ጋር እንዳናገናኘው ምክንያት እንዳናበጅለት ያልተጠበቁ ሰዎችን ይጠቀማልና እቺ ብላቴና የተናገረችውን ቃል አምኖ ንዕማን ይህንን ቃል ይዞ ወደዛ ሲሄድ እግዚአብሔር የቤተሰቡን ጥያቄ መለሰ። ያው ሁላችሁ የምታውቁት ነው። ዳዊት እግረ መንገድ ነው የገባው። እግረ መንገድ ነው ጎራ ያለው አይደለም። እዛ ጦሩ ሰፈር ለሰው ነው እግረ መንገድ ስንቅ ሊያቀበል ነው አይደለም ሄደ። እግዚአብሔር ግን መድኃኒት አደረገ። ያንን ነገር አክሰፕት ለማድረግ ለመቀበል ግን ወንድሙ አይኑን አጉረጠረጠበት አለ። አንተ ወሬ ፈለከ ነው መቺኛም ፈለከ። ስለዚህ ስላልተገረዘ ፍልስጤማዊ የማንም ልብ አይውደቅ ሲል የሆነ ዝም ብሎ ወኔ ብቻ መሰላቸው። ለካ ነገር አለ በውስጡ። እግዚአብሔር ባልተጠበቁ ሰዎች ሰፈራችሁ ሲመጣ ግር ሊላችሁ ይችላል። እግዚአብሔር ግን ይሄንን ያደርጋል። እግዚአብሔር ይሄንን ማድረግ ይችላል። ለምን ይሄንን ያደርጋል ብላችሁ ብትጠይቁኝ እግዚአብሔር ብቻውን የሚሰራ አምላክ እንደሆነ ሰው ሁሉ እንዲያውቅ። እግዚአብሔር ከሆነ ነገር ጋር ታኮ የማይሰራ እንደሆነ ትውልድ ሁሉ እንዲያውቅ።
በራሱ የሚቆም በራሱ የሚያደርግ በራሱ የሚሰራ በራሱ የሚለውጥ በራሱ ማድረግ የሚፈልገውን ነገር ያለ ድጋፍ እንደሚያደርግ ህዝብ እንዲያውቅ ነው ይሄን የሚያደርገው ባለቀው በተቆረጠ ነገር ላይ አዲስ ነገር ሊያደርግ እግዚአብሔር የሄደበት ሌላው ባልተጠበቀ መንገድ ነው የሰራው ሶስተኛ የምንመለከተው መንገዱን አደራረጉን እዚሁ ክፍል ላይ ስትመለከቱት በተለይ ከቁጥር 6 እስከ 9 አደራረግን እንመለከታለን እነዛን አራት ለምጻም ሰዎች ሐሳብ አስገባባቸው ያንን ሐሳብ ይዘው ይንቀሳቀሳሉ የሚንቀሳቀሱት ግን በቃ እነሱ አስበው እንደሚንቀሳቀሱ ነው እግዚአብሔር ያንን የነዚህ ሰዎችን ሁኔታ ተጠቅሞ እየሰራ እንደሆነ አላወቁም ግን በቃ ቁራሽ ቢሰጡን እየበላን ፍርፋሪ ቢሰጡን እየበላን ያዘዙንን እየሰራን በቃ ይሄን ክፉ ዘመን በቃ እነሱ ጋር ተጠግተን እንኖራለን እያሉ በቃ እየፈሩ እየተቡ ነው ሄዱት እግዚአብሔር የነዚህን የፈሪዎች የእግር ኮቴ እንደ ብዙ ጭፍራ አደረገው የሚገርም ነገር ነው ምንም ነገር አይፈልግም እኮ እግዚአብሔር ባለ ነገር የሌለ ነገር አይፈልግም የሌለ ነገር በሌለ ነገር አይመጣ ያለውን ነገር ግን እንዲህ ያደርገዋል እንዲሰራ ያደርገዋል እንዲያደርግ ያደርገዋል እንዲለውጥ ያደርገዋል በሌለ የሌለ ነገር አይፈልግም በቃ ምንም እነዚህ ሰዎች በቃ እየሰጉ ነው የሚሄዱት ግን የነዚህን የአራት ለምጻም ሰዎች የእግር ኮቴ እንደ ብዙ ጭፍራ አደረገ የፈረስ የሰረገላ ድምጽ ይሰማል የሚሄዱት ግን እኮ በጣም የሰጉ የደነቀጡ እንዲሁ በቃ ምን ተሰለማለ ማርያም ሊሉ የተጠጉ ሰዎች ናቸው ይባላል እኛ ጋር የሆነ በቃ እርዳታ ለልመና የሚመጡ ሰዎች ናቸው ወደዛ የሚሄዱት የሰጉ ሰዎች የፈሩ ሰዎች እነዛ ደግሞ የሚሰሙ ምድርን የሚያናውጥ የሚያስደነግጥ የሰራዊት ድምጽ የመሳሪያ ድምጽ የሰረገላ ድምጽ ነው እግዚአብሔር ያደረገውን ነገር በነዛ ሰዎች ሰፈር ድንጋጤን አመጣ ድንጋጤ አመጣ የሰማሪያ ሰዎች ከብዙ ጎረቤት ሀገሮች ሰራዊት ቀጥረው መጥተውብናል አሉና ነፍሳቸውን ያድኑ ዘንድ ሸሹ ይላል እግዚአብሔር አደራረጋለሁ ወገኖች የኔና የናንተን ጉዳይ መልክ ለማስያዝ እግዚአብሔር የራሱ አደራረጋለሁ የራሱ አደራረግ በምንም ሁኔታ ውስጥ ሲሆን እግዚአብሔር አደራረጋለሁ አደራረጋለሁ አንዳንድ ጊዜ ግን አደራረጉ በቃ ያንሰብንና እንላተማለን ወደ ጊያዝ ለመለሳቸው አደራረግ ላይ ትንሽ መናገር ስለንፈልግ ያ ሰውዬ ደብዳቤ ስጦታ ብዙ አጀብ ይዞ ብዙ ነገር ብሏል ኤልሳም ደግሞ ሲጠራው የኤልያው ነብዩ ይጠራል ይሄድ ተብሎ ወደ ነብዩ ሰፈር ሲሄድ በቃ አደራረጉን ዲዛይን አረገ ኤልሳ እንደናንተ አይመጣም ጌታ እንደኔ አይመጣም እንደራሱ ነው የሚመጣው እና ዲዛይን አረገ አሁን እነ ኤልሳ ሰፈር ሲሄድ ኤልሳ ከመቀመጫው ይመጣና እጁን ጭኖ የአምላኩን ስም እየጠራ የለምጹን ቦታ ያሻሻል በቃ ይሄንን ያወረደ ድንገት ሰፈር ሲደርስ ደጃፉ ሲደርስ ኤልሳ አልተነሳም ሄደና በዮርዳኖስ ወንዝ 7 ጊዜ በቀጠልቅ በልሲ ብልጭ አለበት ምን አስቆጣው አትፈውስም ተባለ አልተባለም እኮ ብልጭ አለበት ለምን እንደ ሐሳቡ አይደለም አይመጣው እንደ ራሱ ነው የመጣው ጌታ ብልጭ አለበት ድሮም ልጅ ማመን ያለ ይመስለኛል ድሮም ልጅ ማመን በበቀጠልቅ የሚዳም ቢሆነ አቋርጬ የመጣኋቸው አገሬ የተሻሉ ወንዞችን አባናና ፋርፋ አልነበሩም ማለት ዋው እውነት ነው ቆሻሻን የሚያስለቅቀው ሰዋዊው ነው እግዚአብሔራዊው ግን እግዚአብሔር ያለውን ያደርጋል
ሰውየው ቀኝ ኋላ ዙር አለ ለዛ ጉዳይ እንኳን የሆነ ምላሽ የሆነ ነገር ማናገር አቅም አጣ ዞር አለና ወደ መጣበት ሲመለስ መቼም አንዳንዴ ወፈፍ ያረጋናል እኮ እግዚአብሔር ደግሞ መድኃኒት ያዘጋጃል ልጓም የሚይዝ ይሄ ሰውዬ ከባድ ነገር አዟል ለኤልሳ ማነው ለጊያዝ ምን ይቀላል ብላችሁ ብትጠይቁ የሆነ ከዛ ተራራ ላይ 20 ሜትር ቆፍረ የሆነ ነገር አርገ ምናምን ቢባል ይሞክር ነበር እግዚአብሔር በቃ ቅልል አርጎ ሲያመጣ ቀለለበት እና ሲመለስ ይሄ ሰው የከባድ ነገር ቢያዛ አታደርግም እንዴ ያለው ካጃቢዎች መካከል አታደርግም ዋው ይሄው የተሰጠና አሳይመንት ቀላል ለምን ቢያንስ አይሞክርም ማለት እግዚአብሔር መቼም ቸር አይደል ሙከራን ማክሰብት ያደርጋል ይገርመኛል በጣም ይገርመኛል እግዚአብሔር ቸርነት የሆነ ቆም ማለትና ይሄን ያህል መንገድ መጥቼ ምናም ብሎ ያስበው ይመስለኛል ሄድና በቅ ጥልቅ ሲል እውነትም ይሄው ይዳነ እግዚአብሔር የራሱ አደራረጋል የራሱ አደራረግ እዛ የናንተ ሰፈር ሰዎች እዛ መታውቋቸው ብዙ ታሪኮች እናንተ ኮሮጆ ውስጥ ሊኖር ይችላል የብዙ ሰዎች ኤክስፒሪየንስ እናንተ ጋር ሊኖር ይችላል እንደነዛ አያደርግም እንደራሱ ነው የሚያደርገው እናንተ ሰፈር እግዚአብሔር ምንም ዲፕሊኬት የሚያደርገው ነገር የለም እሱ ሁሌ አዲስ ነው ሁሌ አዲስ ነው አንዱን እንዲያ ያረጋዋል ለአንዱ እንዲህ ይፈውሳል ለአንዱ ደግሞ እንዲህ ይፈውሳል አንዳንድ ጊዜ ግን እዚህ ውስጥ የተሰነቀሩት ነገሮች ከእግዚአብሔር አደራረግ ጋር ያላተሙናል ተሰውሳላችሁ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 ባለው ክፍል ላይ ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን አንድ ቀን የተለያየ ችግረኞች ወደሚሰበሰቡበት መላእክት አንዳንድ ጊዜ ወደሚጎበኘው ወደዛ መጠመቂያ ጌታ መጣ እዛ ቦታ ላይ የተለያየ ችግር ያለባቸው ሰዎች ይሰበሰባሉ የጌታ መልአክ አንዳንድ ጊዜ ይመጣል ድንገት ነው የትኛው ሰዓት እንደሚመጣ አይታወቅም አናውንስ አይደረግም የሚመጣበት ሰዓት ድንገት ይመጣና ውሃው ምን ያደርጋል ያናውጣል ከውሃው መናወጥ በኋላ የመጀመሪያ የገባ ሰው ከማናቸውም ካለበት ደዌ ፈወሰ አለቀ እዛ ቦታ ሰው እንዳመጣጡ አይስተናገድም ለባሰበት ቅድሚያ አይሰጥም ሁሌ እርግጫ ነው እዛ ቦታ ላለው ፈውስ ተጠቃሚ ለመሆን ወይ ጉልበት ወይ ሰው ያስፈልጋል ሁለቱም የሌለው የበይ ተመልካች ነው ምንም የሌለው ደግሞ አንድ ምስኪኑ ብዙ ጊዜ ሲቀደም እዛ ቦታ ዘመን ያስቆጠረ አንድ ሰው ነበርና ጌታ መጣ እሱን ፐርሰናሊ እሱን አገኘውና አናገረው ብቻውን አናገረው ልትድን ተወዳለህን አለው መልሱ ምንድነው ወይ አሁን ወይ አይ ነው አይደለም እንዴ አይደለም ሰውየው ትላንትና አነገረው አይ እዚህ ሰፈር እኮ በወደደ አይደለም በቀደመ ነው አለው አይደለም እንዲህ ነው ያለው ሰው የሌለው ሰው ጉልበት የሌለው ሰው እንዴት ሊድን ይችላል ነው ያለው ይመለሰለት መልስ ነው ትላንትና የነበረውን እዛ ቦታ ያለውን ኤክስፒሪየንስ ከዛ በፊት የነበሩት ወራት አመታት ያስቆጠረውን የሰፈሩን ኤክስፒሪየንስ ነገረው እኔ በቃ ሰውም የለኝ ጉልበትም የለኝም ገና እኔ መንፋቀቅ ሲጀምር አንዱ ይገባል ይሄዳል እንዴት ሳለው ጌታ አንድ ቃል ተናገረ አልጋን ተሸክመህ ሂድ አልጋን ተሸክመህ ሂድ ዋልተናወጠም እርግጫ የለም ጉልበት ያላቸው እያሉ ሰው ያላቸው እያሉ እሽቅድድምሽ እና እርግጫ ሳይደረግ እግዚአብሔር ባልተጠበቀ መንገድ ሰውየውን አዳነው አንዳንድ ጊዜ እንዲህ ነው የለመድናቸው
የለመድናቸው እኛ ማኔጅ የማናደርጋቸው ብዙ ነገሮች እያሉ ጌታ ድንገት በራሱ መንገድ ይመጣል ወገኖች በራሱ አደራረግ ይመጣል ያለቀ ነገር አለ እናንተ ሰፈር ወገኖች ያለቀ ነገር አለ መምጣቱ አይደለም ከባዱ ለጌታ መምጣቱ አይደለም ከባዱ ሲመጣ ከባለ ጉዳይ ጋራ መላተሙ ነው አደገው አንድ ቃል ጨመረላችሁና ሐሳቤ ልጠቅል ታሳውሳላችሁ ዮሐንስ ወንጌል ምዕራፍ 2 በገሊላ ቃና ትልቅ ድግስ ትልቅ ሰርግ ላይ ብዙ ድምተኛ ባለበት ኢየሱስ ክርስቶስ ደቀ መዛሙርቱ እናቱ ማርያም ባለችበት የወይን ጠጅ አለቀ ሰው ሁሉ ሲደነግጥ ማርያም አንድ ነገር አለች የሚላቸውን አድርጉ የሚላቸውን አድርጉ ጋኖቹን ውሃ ሙላቸው ለምን አይባልም ጌታ መቼ ሊደርስ አይባልም ጌታ አይባልም ጌታ ሱዋል ተለመደ መንገድ ይመጣል ያለቀ ነገር አለ ለሂሳብ አንዳንዴ አመጣጡ ይገርማል ለተፈጥሮ ህግ አይመች ለሂሳብ አይመች ለምንም አይመችም ግን ይመጣል እንደዛኛው ሰፈር ባይሆን ምን ቸገረ የኔ ጥያቄ መመለሱ ነው ቁም ነገሩ ጋኖቹ ነው አሙላቸው ሞሉ አሁን ቀርታችሁ ላሳደሩ ይስጡ እንዴ ብዙ ነገር አለኮ ብዙ ነገር ወደዛ ወደ እድምተኛ የሚሄደው ደግሞ ደረጃ መዳቢዎችን አልፎ ነው እኮ አይደል እንዴ ፕሮፌሽናል ስቴፕስ ያደርጉታል አይደል እንዴ በወይኑ ላይ የተሾመው ይሄ በቃ ቀማሹ ሰውዬ ሊያሳልፈው ነው እኮ እነዚህ ሎሌዎቹ ደግሞ የሆነውን ነገር ያውቃሉ ለምንም ያልታጠነ ለምንም ያልሆነ ደጅ ለንጽህና መጠበቂያ የተቀመጠ እንስራውስ ውሃ ሞልተው ውሃ ስጥ እንዴት ነው የሚሆነው ማርያም ቆም ነገር ተናግራለች የሚላችሁን አድርጉ አንዳንድ ጊዜ እንዲህ ነው እናንተ ሰፈር ያለቀ ነገር አለ ወገኖች ጌታ ባልተለመደ መንገድ ይመጣል የተለመደ ነገር ሊያደርግ አይደለም ያልተለመደ ነገር ሊያደርግ ይመጣል ባልተለመደ እዛ ዮሐንስ ወንጌል ምዕራፍ 2 ላይ ያ ከሆነ ወዲያ ኢየሱስም የመጀመሪያውን ምን ተአምራት በገሊላ ቃና አደረገ ኢየሱስም ፕሮፌሽናልስ የሰሩት ነገር ትላንትና ጣፍቶ የተጠጣውን ነገር ምን አደረገው ቅራሪ ያደረገው አይደለም እንዴ ሰው ቅራሪ ያደረገው ኢየሱስ አይደለም ስለ በተአምራት ስለመጣው የወይን ጠጅ ምስክርነት ሲሰጠው ራሱ ባለሙያው ነው አይደለም እንዴ ሰው አስቀድሞ መልካሙን ወይን ጠጅ ከሰከሩ በኋላ ቅራሪ ሆናል አንተ ቅራሪውን ከፊት መልካሙን ከኋላ ቅራሪው የላብ ውጤት ነው ያኛው ግን የእምነት ነው ትንንሽ ነገር እናንተ ሰፈር ጠፍቶ ይሆናል ትልልቅ ነገር ይዞ የሚመጣ ጌታ አለ ሰው እሱን ሲሰማና ሲታዘዝ ከሱ ጋር መስማማት ሲጀምር እግዚአብሔር ሁሉን አዲስ ያደርጋል ጌታ